ምናልባት ለናንተ በቂታ አይደለም። ምናልባት የምትጠብቁትን አልደርስም። ምናልባት የምትፈልጉት ሰው አይደለሁም። ምናልባት ድካሜን ታዩታላችሁ። ምናልባት ስህተቶቼን ታስቦታላችሁ። ምናልባት በሕይወቴ ውስጥ ያሉ ጉድለቶችን ታዩታላችሁ። ነገር ግን ዛሬ አንድ ራእይ ለኛ ነገር ተማሩ። የሰዎች አስተያየት ወጋዬ አይወስንም። የሰዎች ፍርድ ማን እንደሆነው አይገልጽም። ምክንያቱም መጋዬ ከሰዎች አይመታም። መጋዬ ከእግዚአብሔር ይመታል። ሰማይንና ምድር የፈጠረው እግዚአብሔር እኔን ፈጠረው። ተራሮችንና ባህሮችን የፈጠረው እግዚአብሔር ሕይወቴ በዓላማ ፈጠረ። በአጋጣሚ አልተፈጠርሁም፣ በዓላማ ተፈጠርሁ። ሰዎች በእኔ ሲጠራጠሩ እግዚአብሔር በእኔ አመነ። ሰዎች ያስቀሩኝ እግዚአብሔር ተቀበለኝ። ወይ ሰዎች ሲተውኝ እግዚአብሔር በእኔ ጋር ያለፈው ያያሉ። እግዚአብሔር ወደፊቱን ያያል። ሰዎች ውድቀቴ ያያሉ። እግዚአብሔር እድገቴን ያያል። ሰዎች ብካሜን ያያሉ። እግዚአብሔር በውስጥ ያለው በራእይ ያያል። እግዚአብሔር ያልሆነው ሰው ያያል። ስለዚህ የሰዎች አስተያየት ማን እንደሆነ እንዲወስን አልፈቅድም። በስህተቴ አልተገለጥም። በያለፈው ሕይወት አልተገለጥም። ሰዎች በሚሉት አልተገለጥም። ምን ይጋነዘብ ይፈጠርም እግዚአብሔር የተመረጡ ብሎ ጠራኝ እና የዓለም ፈጣሪ ዋጋ አለኝ ካለ የሰው አስተያየት ያንን ሊያስወግድ አይችልም። ስለዚህ ምናልባት ለእናንተ በቂ አይደለም። ምናልባት በእናንተ አይምን ፍጹም አይደለም። ነገር ግን በእግዚአብሔር ዓይን ያደከለ እንደ እግዚአብሔር ዓይን የተወደድከለ እንደ እግዚአብሔር ዓይን ዋጋ አለው። ከበቂ በላይ